ትራምፕ አልሞተም ይቀጥላል ማለት ነው። that's his personal brand which is beautiful። የሆነ ሰው ያግዝሃል የሆነ ጊዜ በሆነ ነገር ሳትወደው ስትቀር he goes like እና ታዲያ ምን ይጠበስ ስላለው ያደረገልኝ አይነት ነገር ያ no is not ስለማድረግ this is tough process ነው። ግን ሲንግል ማምስ ልጆች ካላቸው is automatic ይህን ፕሮግራም ብትጠቀሙበት መጠቀሙ ብቻ ሳይሆን አትሊስት ግንዛቤውን ውስጣችሁ ማስቀመጡና ልምምዱ በዛ ከሄደ ህይወት ተቀየረ ማለት ነው። This is the story of the diaspora. ዲያስፖራ ቫይብ። ጤና ይስጥልኝ የዲያስፖራ ቫይብ ተከታታዮች። ከዚህ በፊት ቲክቶክ ፔጅ ላይ ድሮፕ ያረኳት ኮንተንት ነበረች። እሱም ስለ ትራምፕ ገቨርንመንት ሲድ አካውንት ነው። as a beautiful thing and ትንሽ ሰፋ አድርጌ ማምጣት ስለፈለኩ በዚች አጠር ባለች ቪዲዮ እንዴት እንደሚሰራ ለምን ያ ፕሮግራም እንደተፈጠረ ለምን ትራምፕ ያን ፕሮግራም እንደፈጠረው ትንሽ ለአብራራ እሞክራለሁ። as a beautiful thing ግን ሰፋ አድርጌ ሳልሰራው ባልፍ ሊቆጨኝ ስለሚችል I'll make sure ይሄንን ፕሮግራም መስራቴ so አይዲያው እንደዚህ ነው። ሜቢ ቲክቶክ ላይ ያያችሁት ድሮፕ ያረኳትን ያያችሁት ልታስታውሱ ትችላላችሁ። ቢሆንም from year 2025 እስከ 2028 $1000 በዚህ አመታት ውስጥ የሚወለዱ ህጻናት $1000 ኮንትሪቢዩት አደርጋሉ ብሏል። ምንድነው የሚባለው? the government seed account so the idea ምንድነው? ያው this is a Trump brand. The Trump brand ምንድነው? is about money, ብልጽግና፣ ሀብት፣ success. So here and there ማን ወድለት ነገር ቢኖርም ግን this is a beautiful thing and so አይዲያውን ሲያመጣው ጉዳዩን ስለገባኝ I was like wow and the reason ይሄንን ቶፒክ አንስቼ ላወራ የፈለኩበት ምክንያቱም ያው this days እንደምታዩት ኮንተንቶች የጠቅላላ is all about investment, how to invest, save your money, invest to the create a generational wealth እና ወደ ሀብት ጉዞ ተጓዙ ይቻላል በትንሽ አማውንት መኒ በሚል አይነት ነገር ነው። ስለዚህ የሱ ፕሮግራም ምንድነው? በዚህ አመታት ውስጥ የሚወለዱ እያንዳንዱ ህፃናቶች $1,000 ኮንትሪቢዩት አድርጌ ሚሊዮነር ማድረግ ፈልጋለሁ ብሎ ተነስቷል። ማለት just so beautiful thing. the idea is not ገንዘቡን በካሽ አይሰጣችሁም ግን something retirement account custodial account በሚባል የሚመስል አይነት አካውንት ክሬት ያደርግላችኋል። so ህፃናቶቹ ሲወለዱ $1000 ዲፖዚት ይደረግላቸውና ወላጆች ያንን ኮንትሪቢዩሽን ማስቀጠል ይችላሉ። for that matter up to $5000 a year ኮንትሪቢዩት በማድረግ እነዚህ ልጆች ሚሊዮነር ማድረግ ይቻላል ማለት ነው። so አይዲያው እንዳልኩት so beautiful ሐሳቡም is amazing and ግን ግንዛቤው አለ ወይ የሚል ነው። በተለይ እኛ ኮሚኒቲ ውስጥ here and there ግንዛቤዎችን ለማስጨበጥ of course በተለያየ ፕሮግራም በተለያየ ቪዲዮዎች እየሞካከርኩ ነው ያለሁት። not only me even this president which is አስቦልን I think it's possible. America's powerful country ነው, rich country ነው። ሰዎች ለምንድን ነው አሜሪካን ውስጥ ቁጭ ብለው የሚቸገሩት? ለምንድን ነው ስለ ችግር የሚያወሩት? while ሀብታም መሆን ሲችሉ because ሲያስበው እሱ እኔም አንዳንዴ ኮምፕሌን እንደማደርገው as a mindset እኔ ጋር ነበረ ከዚህ በፊት ግንዛቤውን በማጣት ያልተጠቀምኩበት አብዛኞቻችን ሚስ ያደረግነው አይነት ግንዛቤዎች ውስጣችን አልነበረ። so he's a pop የሚያውቀው ብልጽግና ነው፣ ሀብት ማካበት ነው። ስለዚህ as long as እኔ ፕሬዝዳንት በሆንኩበት አመታት የተወለዱ ህፃናትን ሚሊዮነር ማድረግ ፈልጋለሁ። that is his personal brand actually. personal brand ከሞተም በኋላ ሰዎች እንዲያስታውሱት ስለሚፈልግ ያንን ፕሮግራም ቀረጸ ብዬ ልል አልፈልግም because this is a beautiful program ነው። እንኳን ቀረጸው አንዳንድ ሰዎች እንዴት ነው የሆነ ሰው ይረዳሃል፣ የሆነ ሰው ያግዝሃል፣ የሆነ ጊዜ በሆነ ነገር ሳትወደው ስትቀር he goes like እና ታዲያ ምን ይጠበስ ስላለው ያደረገልኝ አይነት ነገር ያ no is not
ስላሰበ ቢዩቲፉል ነገር ለልጆች ክሬት ማድረግ ስለፈለገ ጀነሬሽናል ዌልዝ ማስቀጠል ስለፈለገ ልምምዱን ማምጣት ስለፈለገ ነው። አንዳንዴ ኦኬ ኖ ቢኮዝ አሜሪካ ፓወርፉል ሀገር ነው፣ ሀብታም ሀገር ነው፣ መስራት እንችላለን፣ ሀብታም መሆን እንችላለን። እያንዳንዱ አሜሪካ ውስጥ ያለ ግለሰብ ወደ ሀብት ጉዞ መሄድ ይችላል፣ ይሄን ስቴፖች ይሄን ሲስተሞች እስከተጠቀመ ድረስ የሚል ማይንድሴት እሱ ውስጥ ያለ ቢኮዝ የመጣበት መንገድ ያስለሆነ ነው ያደገውም ያለውም ትራምፕ ታውቃላችሁ ሀብታም ነው ዘ ቢሊየነር ሶ ሌላ ነገር ሊያስብ አይችልም። ኤንድ ሶ አሁን ምንድነው የምታደርጉት? በዚህ ዓመተ ምህረት ውስጥ የተወለዱ ህጻናቶችን ያን አካውንት ክሬት ማድረግ ነው። as a free account ነው። $1,000 ኮንትሪቢዩት በማድረግ ያስጀምረዋል ማለት ነው። for that matter that's not his money, it's a government seed account which is federal government ኮንትሪቢዩት የሚያደርገው ነው። ከኪሱ የሚሰጣችሁ ገንዘብ አይደለም። በእርግጥ ፕሮግራሙ ክሬት አስደርጎታል፣ በህግ አጸድቆት $1,000 ለእያንዳንዱ በዚህ ዓመተ ምህረት ውስጥ ለሚወለዱ ህጻናቶች ኮንትሪቢዩት አድርገን ከዛ በኋላ ወላጆች የሚያስቀጥሉት አይነት ከሆነ በእኔ ፕሬዝዳንት በሆንኩበት ዓመተ ምህረቶች የሚወለዱት ህጻናቶች ጠቅላላ ሀብታም እንዲሆኑልኝ እፈልጋለሁ ብሎ ያመጣው የተቀደሰ ሀሳብ ነው ማለት ነው። ሶ ፕሮግራሙ ኦፍ ኮርስ ህጻናቶቹ ዩኤስ ውስጥ የተወለዱ መሆን መቻል አለባቸው። ቢትዊን 2025 2028 የሚወለዱ ህጻናት መሆን መቻል አለባቸው። ሌላ ህጻናቶች ከሌላ ሀገር ትራቭል አድርገው መጥተው እዛ ውስጥ ያልተወለዱ ህጻናት which is የዚህ ፕሮግራም ተጠቃሚ መሆን አይችሉም፣ ሪኳየርመንቱ ማለት ነው። ኤንድ ሌላው ምንድነው እንዳልኩት ወላጆች up to $5,000 ኮንትሪቢዩት ማድረግ ይችላሉ በየአመቱ ማለት ነው። ኤንድ ከዛ በኋላ ልጆቹ ሊያስቀጥሉት ይችላሉ ግንዛቤውን ለመመዱ ከገባቸው በኋላ ማለት ነው። ግን በአጠቃላይ እኔ ይሄኛውን ፕሮግራም ልሰራ የፈለኩበት ዋና ምክንያት በዚች $1,000 ገቨርንመንት ሲት ኮንትሪቢዩሽን አማካኝነት በተለይ የኛ ኮሚኒቲ ሎ ኢንካም ውስጥ ሴክሽን 8 ውስጥ የምትኖሩ ግለሰቦች ይህን ፕሮግራም ብትጠቀሙበት መጠቀሙ ብቻ ሳይሆን አትሊስት ግንዛቤውን ውስጣችሁ ማስቀመጡና ልምምዱ በዛ ከሄደ ህይወት ተቀየረ ማለት ነው። በጣም ትንሽ የሚመስል ነገር which is እነሱ የመጡበት እነሱ ሀብታም የሆኑበት ሲስተም ስለሆነ pretty much you know what ለምንድነው ስትራግል የሚያደርጉት? ለምንድነው ልጆቻቸውን በችግር የሚያሳድጉት? ለምንድነው የተወለዱት ልጆች እንደገና የወላጆቻቸውን ስትራግል የሚያስቀጥሉት? ስለዚህ if I put this money ይሄን ልምምድ ባቀበላቸው አንደርስታንድ ካረጉና ከባነኑ ሊያስቀጥሉበት ስለሚችል በዚህ ዓመተ ምህረት የተወለዱ ህጻናቶች ጠቅላላ ሚሊዮነር ወደ ሚሊዮን ጉዞ የማይሄዱበት ምክንያት የለም ብሎ በማሰብ ነው። እና ሶ ሪኳየርመንቱ ይሄ ነው። በጣም ሲምፕል ነው። በዚህ ዓመተ ምህረት መወለዳቸው ነው። ዩኤስ ሲቲዝን መሆናቸው ነው which is አሜሪካን ሀገር እስከተወለዱ ድረስ ያው ዩኤስ ሲቲዝን ናቸው። ስለዚህ ይሄንን አካውንት ተጠቀሙበት። ኦፍ ኮርስ that's his personal brand ነው። the personal brandን ማስቀጠል ይፈልጋል። ቢሆንም it doesn't matter if it's a personal brand ሞቶም ቢሆን ስሙ እንዲጠራ ፈልጎ ሊሆን ይችላል ብለን እንኳን ብናስብ ጉዳዩን ማስጀመሩ is a big deal። ሴትዮዋ ልጇን ዲኖ ግራምፓ ትለዋለች። አያትን ታውቀዋለህ? ልጁ ነው ዲኖ ለምን እንደማታውቀው አያትን? he said no ምንም ትቶል ስላልሞተ። generational wealth ማለት እንደዛ ነው። if we don't put anything generational wealth ማስቀጠል ማንችል ከሆነ የልጅ ልጆቻችን ላይ ያቆሙላ ይችላሉ። እና ሴንስ ወደ ፐርሰናል ብራንድ ስመጣ ማለት ነው ወደ ትራምፕ ፐርሰናል ብራንድ ስመጣ ምናልባት ያንን ማስቀመጥ ስለፈለገ ነው። ኦፍ ኮርስ በዛ ዓመት ውስጥ የተወለዱ ልጆች በዛ በገቨርንመንት ሲድ አማካኝነት ራሳቸውም ቀጥለውት ወላጆቻቸውም አስቀጥለውላቸው ሚሊዮነር ቢሆኑ ማን ነው የሚያስታውሱት? ኦፍ ኮርስ ትራምፕ ነው የሚያስታውሱት። ቢካዝ በዛ ዓመተ ምህረት ውስጥ ስለተወለድኩ ወላጆቼ that's the government seed account በመጠቀም ያስጀመሩት ገንዘብ ናው እዚህ ሀብት ውስጥ ከተተኝ ወይ ደግሞ ለዚህ ሀብት አበቃኝ
ብሎ ለማን እንደሚናገሩት ታውቃለህ? ለልጆቻቸው ለልጅ ልጆቻቸው። ትራምፕ አልሞተም ይቀጥላል ማለት ነው። that's his personal brand which is beautiful thing። በጣም ማደግለት ፎር ሰዎች ይሬንዴር በተለያየ ነገሮች ምናምን ላትወዱ ይችላችሁ፣ ግን ይሄኛው የሚወደድ ፕሮግራም ነው። ስለዚህ እባካችሁ ተጠቀሙበት። በተለይ ሎ ኢንካም ውስጥ ያላችሁ፣ ወደ ሴክሽን 8 ለመምጣት ወረፋ ውስጥ ያላችሁ፣ በተለያዩ አክሲደንቶች ሴክሽን 8 ውስጥ ወይ ደግሞ ወደ ሎ ኢንካም ላይፍ እየሄዳችሁ ያላችሁ ወላጆች ባይ ዘ ዌይ ሴክሽን 8 ውስጥ ኳሊፋይ ለመሆን ሲንግል ማም መሆን ይጠይቃል። አንለስ ሲሪየስ ዲዛቢሊቲ ኢሹ ከሌለ በስተቀር የአካል ጉዳት ከጭንቅላት ጋር የተያያዘ ዲዛቢሊቲ ካልተፈጠረ በስተቀር እዛ ሴክሽን 8 ውስጥ ማንም ሰው አፕሩቭ አይደረግም። ወይ አፕሩቭ ለመደረግ ታፍ ፕሮሰስ ነው። ግን ሲንግል ማምስ ልጆች ካላቸው ኢዝ አውቶማቲክ። ከዚህ በፊት እንደገለጽኩት ዳይሞግራፊ ኢዝ ናት ቢዩቲፉል፣ ኳሊቲ ኦፍ ላይፍ የለውም። አትሊስት በዛ ዓመተ ምህረት ውስጥ የተወለዱ ህፃናቶችን ወደዚህ ፕሮግራም ይህንን ፕሮግራም በማስጀመር ፕሊስ ላይፋቸው እንዲቀየር አድርጓቸው። ከሁለት አጣ እንዳይሆኑ ኳሊቲ ኦፍ ላይፍ ሳይኖራቸው የወደፊት ህይወታቸውን በዚህ ፕሮግራም አማካኝነት ባታስተካክሉላቸው ወላጅ ብዬ ለመጥራት ይከብደኛል። በጣም ሲሪየስ ሆኜ ይሄንን ፖይንት ለማንሳት የፈለግኩበት ሪዝን ያው ወደፊትም የምሰራቸው ኮንተንቶች አሉ፣ ከዚህ በፊትም የሰራኋቸው ኮንተንቶች አሉ። አብዛኞቹ ኮንተንቶች የሚሉት it is possible የሚገርም አገር ውስጥ ነው ያለነው፣ ብዙ ያልነቃንባቸው ጉዳዮች አሉ፣ ወደ ሀብት ጉዞ ሊወስዱን የሚችሉ ጥበቦች አሉ። is not how much you make, how much you keep ነው ጌሙ። is not 6 digit make ስላደረግ ወይ ደግሞ በሚኒመም ዌጅ ስለኖርክ አይደለም። as long as ያለህን ኢንቨስት እስካደረክ ድረስና በትዕግስትና በጊዜ ብዛት ወደ ሀብት ጉዞ ትጓዛላችሁ፣ ጀነሬሽናል ዌልዝ ታስቀጥላላችሁ፣ ልምምዱን ለልጆቻችሁ ታስተላልፋላችሁ የሚል ፕሮግራም በተከታታይ ስለምሰራ በአጋጣሚ ይሄኛው ኒውስ ፓፓ አደረገው። እስቢ ነው ዋላ አክቹሊ ከወጣ ግን ጁላይ 4 2026 ኪክ ያደርጋል። ስለዚህ ይህን ፕሮግራም ተጠቀሙበት፣ ህጻናቶቹ ተጠቃሚ እንዲሆኑ አድርጓቸው። ዲቴል ኢንፎርሜሽን ከtrump-accounts.gov ማግኘት ትችላላችሁ። በጣም ሲምፕል ነው። ዌብሳይት ውስጥ በመግባት የምታገኙትን ዳይሬክሽን በመከተል ፕሮግራሙ ማስጀመር ነው። it's a beautiful thing ባታደርጉት ህፃናቶቹ ሲያድጉ ካወቁ ሊጠይቋችሁ ይችላሉ። ለምን አላረጋችሁ? because I heard Trump የሚባል ፕሬዚዳንት ነበረ the government seed account $1000 ኮንትሪቢዩት አድርጓል። በዛ $1000 በኔ ባለውበት ወቅት የሚወለዱ ህፃናቶች ጠቅላላ ሚሊዮን መሆን አለባቸው ብሎ ነበረ። እንዴት ሚስ አደረጋችሁት? ለምንድነው ያንን ፕሮግራም ያልተጠቀማችሁልኝ? ምናልባት ልጁ ካልተሳካለትና ስትራግል ካደረገ ደፍነሊ ይጠይቃቸዋል። ስለዚህ ከጥያቄ ለመውጣትም ጀስት ጀምሩት somewhere የተወሰነ ነገር ኮንትሪቢዩት አድርጉ። ፓርክት አታውጡት። even that 1000 in 4 years ቢያወጣው ኮምፓውንድ ስለሚያደርግ ጌን ስለሚያደርግ የተወሰኑ $100,000 መሆን ይችላሉ። ግን አታቁሙት። ጀመራችሁት፣ አስቀጥሉ። ያላችሁን ኮንትሪቢዩት አድርጉ እዛ ላይ ልጆቻችሁ for that matter by the time 18 ኮሌጅ ሲሄዱ
you don't have to worry about ኮሌጅ ምንድን ነው የምከፍለው ለልጄ የምከፍለት ገንዘብ የለኝም ሰው ኮሌጅ መላክ አልችልም የሚለው ኢሹ ይቀርላችሁ። It's just only by contributing a little money, maybe $100, maybe $200 on top of that. That's it. Guarantee ይሄ ልጅ full college fund ሊያደርገው የሚችል አማውንት ከዛ ውስጥ ማግኘት ይችላል። የሚቀረው ደግሞ ሲያስቀጥለዋል። እና ባታደርጉት definitely ይታዘቧችኋል። አድርጉት። የዛሬ ፕሮግራሜን በዚህ ልቋጭ። ኦፍ ኮርስ ሁሌም ማስፈራራት አይነት ቶፒክ ነው ድሮፕ እያደረኩ ያለሁት ላስፈራራም ወይ ደግሞ ስኬርሲቲ ለመፍጠር ሳይሆን ግን we have to do it አማራጭ የለም። ፕሊዝ እናድርገው። ግንዛቤውን ኮሚኒቲ ውስጥ እናስርጽ፣ እናውራ፣ እንነጋገርበት። ወደ ሀብት ጉዞ እንጓዝላለሁ። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ፔጁን ሰብስክራይብ በማድረግ ከሌሎች ኮሚኒቲው which is ወገኖቻችሁ ጋር ሼር አድርጉት። ብዙ ሰዎች ላይ ይድረስ። ይህን ፕሮግራም ተጠቀሙበት። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። This is the story of the diaspora. De la diaspora. La hija de la diaspora. Diaspora Vibe